በኢትዮጵያ የጥበብ ዓለም ውስጥ ትልቅ መነጋገሪያ የሆነው የሳምንቱ ክስተት ተወዳጅ ተዋናይት ፊናን ሂድሮ በመጨረሻም የልጅነት ፍቅረኛዋ ተሞሸረች። 50 ሚሊዮን ብር የፈጀው ይህ ደማቅ ሰርግ ከስጦታዎች ጀምሮ እስከ ተደረገ ዝግጅቶች ድረስ የሁሉም ሰው ቀልብ ስቧል። ዛሬ ስለ ፊናን ሂድሮ ሰርግ ያልተሰማው መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰርጉ ከመከናወኑ በፊት ባለፉት ጥቂት ወራት ፊናን ስታደርጋቸው የነበሩ 5 የተለያዩ የቅድመ ሰርግ ዝግጅቶች ትልቅ ትኩረትን አግኝተዋል ነበረ። እንደ መረጃዎች ጠቋሚ ከሆኑ ለነዚህ ዝግጅቶችና ለዋናው የሰርግ ስርዓት የወጣው ጠቅላላ ወጪ ከ50 ሚሊዮን ብር በላይ ሆኗል። ይህም በኢትዮጵያ አርቲስቶች ታሪክ ከፍተኛ ወጪ የተደረገበት የሰርግ ተደርጓል። ብዙዎቹ ፊናን ማንን ታገባ ይሆን ብለው ሲጠብቁ ነበረ። ፊናን ያገባችው የከተማ ባለሀብት ሳይሆን ለረጅም ዓመታት አብሯት የቆየውና በስራዎቿ ሁሉ ከጎኗ በመሆን የሚያበረታታት የልጅነት ፍቅረኛዋ ነው። በዚህ ሰርግ ላይ ሌላኛው አስገራሚ ክስተት ለሙሽሪት ወላጆች የተሰጠው ስጦታ ነው። ሙሽራው ለፊናን እናትና አባት ቪኤት መኪና በጥሎሽ መልክ በስጦታ አበርክቷል። ልጃችሁን ስለሰጣችሁን ይገባችኋል በሚል ያቀረበው ይህ ስጦታ በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኖ ሰንብቷል። የፊናን ሰርግ ላይ ሌላኛው ለየት የሚያደርገው የተደረገበት ቀን ነው። አብዛኛው ሰርግ እሁድ ቀን ነው የሚደረገው። የእርሷ ግን በሐሙስ ቀን በደመቀ ሁኔታ ተከውኗል። በዝግጅቱ ላይም በርካታ ታዋቂ አርቲስቶችና የቅርብ ወዳጆች ቤተሰቦች ተገኝተዋል። የፊናን ደስታና የሰርጉ አጠቃላይ ድባብ እጅግ የሚያምር ነበር። እርግጥ ነው አርቲስቶች ትዳር በአደባባይ ሲወጣ በመጨረሻ ምን ይሆን የሚል ስጋቶች ቢኖሩም የፊናን ደጋፊዎች ግን እሷ አስተዋይና የምታደርገውን የምታውቅ ሴት በመሆኗ ትዳሩ የተሳካ ይሆናል በሚል የመልካም ምኞት መግለጫቸውን እየላኩላት ይገኛሉ። እኛም ለተዋናይ ፊናን ሂድሮ ለትዳር አጋሯ መልካም የትዳር ዘመን እንዲሆንላቸው እንመኛለን። እናንተስ በዚህ ሰርግ ላይ ስላያችሁት አስገራሚ ወጪና ስለ ቪኤት መኪና ስጦታ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁ ላይክ በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። يملا يدب تفضلو يزتبل عيبالكم نسنس ناس ولي جنازة النسنس ورزقوينا إنساني تمالي سمير اللي بري والليل علي كان الخرار كليت صحابة سي أولو تفلو كزي